በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በክርስቶስ ክርስቲያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አላችሁ? እንደምን ከረማችሁ? አሜን። እግዚአብሔር አምላካችን ስሙ የከበረና የተመሰገነ ይሁን። ዛሬ አንድ ኃይለ ቃል አንስተን እግዚአብሔር እንደወድና እንደፈቀደ አንድ ትምህርት እንማማራለን ማለት ነው። የተጽያው ስመ እግዚአብሔር አምላክከ በከንቱ፣ የአምላክ የእግዚአብሔርን ስም በከንቱ አትጥራ። ኦሪት ዘጸአት ምዕራፍ 20 ቁጥር 7 ላይ ያለ ኃይለ ቃል ነው። ቃሉን የተናገረው አምላካችን መድኃኒታችን ልዑል እግዚአብሔር ነው። ቃሉ የተናገረው ደግሞ ለነቢዩ ለሙሴ ነው። ቃሉንም የጻፈልን ይህ ነው። ይህ ሕግ ከ10ቱ ትእዛዛት አንዱ ሕግ ነው። 10ቱ ትእዛዛተ ኦሪት መካከል አንደኛው ወይም ከነዛ ውስጥ የእግዚአብሔርን የአምላክህን ስም በከንቱ አትጥራ የሚል ነው። ይህ ምን ማለት ነው? ሁላችንም ኦርቶዶክሳውያን የእግዚአብሔርን ስም በከንቱ አትጥራ ማለት ምን ማለት ነው? አብዛኞቻችን የእግዚአብሔርን ስም በከንቱ መጥራት የሚመስለን በውሸት መማል ይመስለናል። የእግዚአብሔርን ስም በከንቱ መጥራት በውሸት የቅዱሳኑን ስም የእግዚአብሔርን ስም እየጠራን የምናገረው ይመስለናል። ግን እሱ አይደለም። እስኪ የአምላክ የእግዚአብሔርን ስም በከንቱ አትጥራ የሚለውን ቃል ሰፋ አድርገን ለማየት እንሞክር። ኦርቶዶክሳውያን ሁላችንም የእግዚአብሔርን ስም በከንቱ እየጠራን ነው። እየጠራንበት ያለበትን መንገድ እነሱን ነው የምናየው። የመጀመሪያው የእግዚአብሔርን ስም በከንቱ መጥራት ማለት ብዙዎች የእግዚአብሔር ስም በከንቱ እየጠሩ ስለሆነ እኛም ጭምር ሁላችንም በምን ስንጠራ ነው የእግዚአብሔር ስም በከንቱ ጠራ ነው የሚባለውን እናያለን። የመጀመሪያው የእግዚአብሔርን ስም በከንቱ መጥራት ማለት ለተራ ወሬ፣ ለማይገባ ነገር፣ ለውሸትም ጭምር ሊሆን ይችላል። የእኛን ወሬ የእኛን ንግግር እውነታ ለማስመሰል 30 ጊዜ ልንምል እንችላለን። ይሄ በትክክል የእግዚአብሔርን ስም በከንቱ መጥራት ነው። በውሸት ብቻ ማለት አይደለም። እውነት ቢሆን እንኳን ራሱ እውነት እንጂ ሌላ 30 መሐላ ወይም ደግሞ 10 ጊዜ የእግዚአብሔርን ስም መጥራት አያስፈልገው። እውነት እንኳን ሆኖ ቢሆን የእግዚአብሔርን ስም እንዲሁ ዝም ብለን የምንጠራው አይደለም። ስለዚህ የመጀመሪያው የእግዚአብሔርን ስም እየጠራንበት ያለ ነው ነገራችንን ለማሳመን የእኛን ነገር እውነታ ለማድረግ የምንጠራው በእውነትም ይሁን በሐሰት ይህ የእግዚአብሔርን ስም በከንቱ መጥራት ተብሎ ይጠራል። ሁለተኛው የእግዚአብሔር ስም በከንቱ መጥራት ማለት በአልባሳት ነጋዴዎች በተለይ የእግዚአብሔርን ስም በከንቱ ይጠራሉ። ነጋዴዎች ብቻ ሳይሆን እኛም ተገልጋዮቹ የእግዚአብሔር ስም በከንቱ እንጠራለን። ይህ ማለት ምን ማለት ነው? ከእግዚአብሔር ስም ጀምሮ የቅዱሳኑን ስም በአልባሳት ላይ አትሞ መሸጥ የእግዚአብሔርን ስም በከንቱ መጥራት ነው። ያን የታተመውን ልብስ መልበስ የእግዚአብሔር ስም በከንቱ መጥራት ነው። ምክንያቱም እያንዳንዳችን አልባሳት ላይ የቅዱሳኑ ስም የእግዚአብሔር ስም ተጠራ፣ ተጻፈ። ምንድን ነው ያለው ጥቅም? ነጋዴዎች ለትርፉ ሲሉ ነው የጻፉት። ይሄን ሰው እንዲገዛቸው። ይሄ ምዕመን የድንግል ማርያም ስም ሲጻፍበት ያንን ነጠላ ስለለበሰ ብቻ ድንግል ማርያምን የያዘ ድንግል ማርያምን የለበሰ መስሎ ስለሚረዳው ምዕመኑ ለእመቤታችን ለቅዱሳኑ ካለው ፍቅር የተነሳ የመላእክትን፣ የጻድቃን፣ የሰማዕታትን ስም እየጻፉ ነጋዴዎች ይሸጣሉ። ለገበያቸው አስበው ነው እንጂ ያን ልብስ የሚሸጠው ራሱ እመቤታችን የማያውቅ ሊሆን ይችላል። በምልጃዋ የማይሳተፍ ምልጃዋን፣ ጸጋዋን፣ ክብሯን፣ ንጽህናዋን የማያውቅ ሊሆን ይችላል። ነጋዴ ስለሆነ ግን ለብሩ ብቻ ምን ያደርጋል? ይሄንን ወስዶ ይሸጣል ማለት ነው። ስለዚህ ኦርቶዶክሳውያን ይህ አግባብ አይደለም። ይህን ልብስ እሺ ገዛ ነው፣ የት ነው የምናስቀምጠው? ሲቆሽ የት ነው የምንጥለው? ምንድን ነው የምናደርገው? ይሄ ሌላ ጉዳይ ነው። ከስም አልፎ አሁን ቅዱሳን ስዕላትን ሳይቀር በቲሸርት ላይ በልዩ ልዩ አልባሳት ላይ እያስቀመጥ ነው። ቅዱስ መስቀሉን በአልባሳት ላይ ይህ አግባብ ይሆን? እውነት ክርስትናውን በዚህ ለመግለጥ ይሆን? አይደለም። ስለዚህ እባካችሁን ነጋዴዎች በእግዚአብሔር ስም ባትነግዱ ደስ ይለኛል። እኛ ምዕመናን ለይተን ብንገዛ የድንግል ማርያምን ስም ልብስ ላይ በመጻፋችን አይደለም ድንግል ማርያም ቅድስናዋን፣ ምልጃዋን፣ ንጽህናዋን የምናውቀው በልባችን ሰሌዳ ላይ ስንጽፈው በአንደበታችን ስለ ቅድስናዋ ስንመሰክር ነው። ስለዚህ ሁለተኛው የእግዚአብሔር ስም በከንቱ መጥራት ማለት በአልባሳት ላይ ስማቸውን፣ ስዕላቸውን ስሎ መሸጥም ሆነ መልበስ የእግዚአብሔር ስም በከንቱ መጥራት ነው።
ሁለተኛው ሶስተኛው ማለት ነው ይቅርታ፣ የእግዚአብሔር ስም በከንቱ መጥራት ማለት በልዩ ልዩ የሰርግና የክርስትና ወረቀቶች ላይ የምንጽፈው ጽሑፍ ነው። የአንዳንዱ ኦርቶዶክሳውያን ክርስትና በሚያስነሳበት ጊዜ ያመነ የተጠመቀ ይድናል የሚል ጥቅስ ሊሆን ይችላል። ዳግመኛ ከዋና ከመንፈስ ቅዱስ ያልተወለደ የእግዚአብሔር መንግስት አይወርስም ሊሆን ይችላል። ልዩ ልዩ ነገር ጽሑፍ ላይ የክርስትና መጥሪያ ወረቀቱ ላይ ይጽፋል፣ ያስቀምጣል። ከዛ ወደታች አክባሪዎ ወይዘሮ ወይም አቶ ከሌ ይባላል። የሚታገዘው አካልም እዛው አለ። የሚጋበዘው አካልም ይሄ ወረቀት ሲደርሰው እንደደረሰው የሚያየው አክባሪዎ የሚለውን ብቻ ነው። ቀኑ መቼ እንደሆነ ማን እንደጠራው ካወቀ በኋላ ያን ወረቀት ሜዳ ላይ ነው የሚጥለው። ሰዎች ብድግ አድርገው ሽንት ቤት ይጠቀሙበታል። ራሱም ከኪሱ አስቀምጦት የሆነ ጊዜ ላይ መጸዳጃ ቤት ገብቶ ከኪሱ ገብቶ ወረቀት ሲያገኝ ሊጸዳዳበት ይችላል። ስለዚህ ምን አስፈለገው? ይሄ ሰው ክርስትና ነው የጠራው አይደለ? አክባሪው አቶ ከሌ ወይም ወይዘሮ ከሊት ሰዓቱ ቀኑ ይህ ነው ብሎ ቢጠራ ምንድን ነው? እሺ ማህተም ካለው ማለት የቅዱሳን ስም ካለው የእግዚአብሔር ቃል ካለው ቅዱሳን ስዕላት ጭምራለሁ ይህ ካለው በጥንቃቄ የሚቀበለው አካል ስለምን አያስቀምጠውም? ስለዚህ የእግዚአብሔርን ስም በጥቅሉ የክርስትና ወረቀትም ሆነ የሰርግ ወረቀት የመጽሐፍ ቅዱስ ጥቅስ አያሻውም፣ አያስፈልገውም። እልቅስ ጋብቻውን በስጋ ወደሙ በቤተ ክርስቲያን ቃል ኪዳን ማድረግ እንጂ 30 ጥቅስ ወረቀት ላይ ጽፎ ከማይመጥነው ቦታ ላይ እንዲወድቅ ማድረግ አግባብ አይደለም። ይሄ የእግዚአብሔርን ስም በከንቱ መጥራት ማለት ሶስተኛ ደረጃ ምንድነው? በክርስትናና በሰርግ ወረቀቶች ላይ የምናስቀምጠው የእግዚአብሔር ስም ነው። አራተኛው የእግዚአብሔር ስም በከንቱ መጥራት በልዩ ልዩ ሆቴል ምናምን የመሳሰሉ ቦታዎች ላይ የሚቀመጥ የእግዚአብሔር ስም ነው። ያንዳንዱ አርሴማ ሆቴል ሊል ይችላል፣ ሌላም ሊል ይችላል። በቅዱሳን ስም በር ላይ ተጽፏል። ውስጥ ላይ ሲገባ ግን የሚሰራው የአጋንንት ስራ። ስለዚህ ምን አስፈለገ? ሰውየው በባለቤቱ ስም ቢያደርገው ሆቴል ነው አይደል? በድንግል ማርያም ስም የተሰየመ ሆቴል አለ እንዴ? በቅዱሳን ስም የተሰየመ ሆቴል አለ? ምን አስፈለገው? ስለዚህ ሆቴል ነው የከፈተው አይደለ? እከሌ አበሉ ሆቴል የማይለው ለምንድን ነው? እሺ ይሁን፣ ስሙም ተጻፈ። እንደ ስሙ ያለ አስተናጋጅ፣ እንደ ስሙ ያለ ባለቤት ውስጥ ላይ ለምን አይቀመጥም? ስሙ ሌላ ነው፣ ውስጡ ግን ሌላ ነው። ይሄ እግዚአብሔርን ያሰድባል። ይሄ ቤተክርስቲያን ያሰድባል። ውጭ ላይ የተጻፈውን ሰው አይቶ ሊገባ ይችላል። አረ ይሄ ጥሩ ክርስቲያኖች ናቸው ብሎ ሊገባ ይችላል። ውስጥ ላይ ስትገባ ግን በጣም አስቸጋሪ የሆነ የኃጢአት መንገድ ያለበት፣ አስቸጋሪ የሆነ ትዕግስት ያልተመላበት፣ ከስተመሮችን እንኳን በስነ ስርዓት የማያስተናግድ ሰው ሊሆን ይችላል። ስለዚህ ይሄ ስም ምን አስፈለገ? የእግዚአብሔር ስም በከንቱ መጥራት ማለት አራተኛ ደረጃ ይህ ነው። ስለዚህ ኦርቶዶክሳውያን በእነዚህ ይሄ ብቻ ነው ማለት አይደለም፣ ብዙ ነገሮች አሉ። በእነዚህ ዙሪያ የእግዚአብሔርን ስም ከመጥራት ልንቆጠብ ይገባናል። እንዲሁ አሁን ላይ እንደምታዩት በየሶሻል ሚዲያው ላይ የቅዱሳን ስም መከራቸውን ሲያዩ ነው የሚውሉት። በድንግል ማርያም ፎሎ አድርገኝ፣ በቅዱሳን ስም ፎሎ አድርገኝ፣ በቃ የማይባል የለምና ኦርቶዶክሳውያን የእግዚአብሔርን ስም ታሪክ ለመስራት፣ አጋንንትን ለማራቅ፣ ተአምራት ለማድረግ፣ ከሰይጣን ለመጠበቅ፣ ለልዩ ልዩ ለበረከት ነው የቅዱሳን ስም የእግዚአብሔር ስም የሚጠራውና ይሄን ከማድረግ እንቆጠብ ማለት እፈልጋለሁ። ወስብሐት ለእግዚአብሔር።